ለማ መገርሳ እንደ ቀልድ የለቀቁት ስልጣን ዛሬ ለህይወታቸው ጭምር አደጋ የሚያመጣ ስጋት ደቅኗል። ወንበርን ለቀው የንግስና ዓለማቸውን ያሳኩላቸው ጠቅላይ ሚኒስትር እያሳደዷቸው ነው። ፈረንጆቹ 2023 የመጨረሻ ወራት ላይ አቶ ሲሳይ ቶላ የሚመሩት የደህንነት መስሪያ ቤቱ ኃላፊዎች ወደ ጣሊያን ድሮን በረሩ። ከካዛንቺስ ቢሮ ተነስተው የተጓዙት የደህንነት ኃላፊዎች በጣሊያን አፍ አጀንዚያ ኢንፎርማዚዮኒ ስኩዌዛ ኢስተሪና ተብሎ የሚጠራውና በፒያሳ ዳንቴ 25 አደባባይ አጠገብ የሚገኘው የአገሪቱ የደህንነት መስሪያ ቤት ተቀበላቸው። ያቀረቡት ጥያቄ አንድ ለማ መገርሳ የሚባል ሽብርተኛ በአገራችን ይኖራልና አስረን እንውሰደው ዘንድ ተባበሩን የሚል ነበር። ሆኖም የጣሊያኑ የደህንነት መስሪያ ቤት ከአዲስ አበባ ለመጡት ኃላፊዎች አዎንታዊ ምላሽ ለመስጠት አልወደደም። አንዳች ሰበብ ፈጥሮ ቢሮክራሲያዊ መልክ ሰጥቶ ጥያቄያቸውን ውድቅ አደረገው። የአዲስ አበባው ጠቅላይ ሚኒስትርም ከጥቂት ዓመታት በፊት ሚስጥረኛዬና አለቃዬ ሲሏቸው የነበሩትን ለማ መገርሳን በሚስጥር ኢትዮጵያን ሲያሸብር ያዝኩት ብለው ሰበር ዜና ሊያስነግሩባቸው ያሰፈሰፉበት የለውጥ መሪው ለማ ባሉበት አንደበታቸው የጥፋት ደቀ መዝሙሩ የመደመር ጸሩ ለማ የሚል ዶክመንተሪ ሊያሰናዱ የተዘጋጁበት እቅድ ከሸፈ። ምንም የማይሳነው ንስሩ የኢትዮጵያ ደህንነት መስሪያ ቤት በጣሊያን ሮም ተቀምጦ ኢትዮጵያን ሲያተራምስ የነበረውን ለማ መገርሳን አንጠልጥሎ አመጣሁ ብሎ የብልጽግናው ምዕመን ሊሰብክ የነበረበት የመጀመሪያው ዙር ሙከራ ከሸፈ። ሆኖም ቤተ መንግስቱ ተስፋ አልቆረጠም። በ2024 የመጀመሪያው ወራት ደግሞ ፖሊሲያ ዲ ስታቶ ጥያቄ ቀረበለት። ፖሊሲያ ዲ ስታቶ የጣሊያን ስቴት ፖሊስ ሲሆን እንደ ኢትዮጵያ ፌደራል ፖሊስ ያለ ተቋም ነው። ወደዚህ ተቋም የተላኩት አቶ ደመላሽ ገብረ ሚካኤል ናቸው። እሳቸውም ያንን ጥያቄ ደገሙ። ለማ መገርሳ የተሰኘ ሽብርተኛ ድርጅት መሪ በዚህ በእናንተ ሀገር ይኖራልና አስራችሁ ስጡን አሉ። እንዲያም ሆኖ አልቀናቸውም። ብልጽግናዎች በተለይ ከኦሮሞ ነጻነት ሰራዊት ጋር በታንዛኒያ ድርድር አድርገው ከከሸፈ በኋላ ለማ መገርሳ ነው ይህንን ድርድር ያበላሸው እያሉ ማውራት አብዝተው ነበር። አቶ ሽመልስ አብዲሳ በአዳማ ከተማ ለሰበሰቧቸው ካድሬዎች ሁላችሁም እንድታውቁት የምፈልገው ነገር ሸኔ የሚመራው ለማ መገርሳ ነው ብለው ሲናገሩ ብዙዎች ግራ ተጋብተው የርዕሰ መስተዳድሩ ንግግር ለሚዲያዎች እስከ ማሾፍ ደርሰው ነበር። መከላከያ ጠቅላይ ኢታማዦር ፊልድ ማርሻል ብርሃኑ ጁላ ወደ ኦሮሞ የተጓዙበት ሶስተኛ ሙከራ ለማድረግ ነበር። እሳቸውም ተናገሩ። የኔ ሰራዊት በየቀኑ የሚፋለመው እዚህ እናንተ ጋር የተደበቀ ለማ መገርሳ የተባለ ግለሰብ የሚመራውን የሽብር ቡድን ነው እና ማሳልፋችሁ እንድትሰጡን እንፈልጋለን አሉ። ከዚህ በኋላ ነው እንግዲህ ጣሊያን የውጭ ጉዳይ ሚኒስትር አቶ ለማ መገርሳን ጠርቶ ወደ መናገር የገባው። አቶ ለማን ለማናገር ጥሪ ያቀረቡት ደግሞ ኢትዮጵያን የሚያውቁት በአዲስ አበባ ዓመታት የቆዩ የሀገሪቱ ሁኔታውን በመጠኑ የሚገባቸው ጉሴፔ ሚስተሬታ ናቸው። በቀድሞዋቸው ጊዜ በኢትዮጵያ የጣሊያን አምባሳደር የነበሩት በአሁኑ ወቅት ደግሞ በአገሪቱ ውጭ ጉዳይ ቢሮ ውስጥ የአፍሪካ ጉዳዮች ኃላፊ የሆኑት ጉሴፔም አቶ ለማ መገርሳን በማስመልከት ከአዲስ አበባ እየመጣ ያለውን ተከታታይ ጥያቄ ያስወዷቸው። በመጨረሻም አንተ የተባበሩት መንግስታት ሰራተኛ ነህ፣ ዳንታ አይነት ሰራተኞችን አሳልፈን እንድንሰጥ የሚያስገድደን ህግ የለም፣ አሳልፈን አንሰጥህም። ነገር ግን በእያንዳንዱ እንቅስቃሴ ያንተን ደህንነት መጠበቅ አንችልምና ራስን ጠብቅ አሏቸው። የአምባሳደር ጉሴፔ ሚስተሬታ መልእክት ይህ ነበር። ከዚህ በኋላ የብልጽግናው መንግስት ማድረግ የመረጠው በደንቢቷ አምቢሳ ቢሮ ስር መኪናና መሰል አቅርቦት በተሟላላቸው የደህንነት ሰዎች አቶ ለማ መገርሳን መከታተል ነው። ነገሩ አሁንም የተቋጨ አይመስልም። ጥያቄው ግን መሰረታዊ ነው። አሁን ካሉት የብልጽግና ባለስልጣናት ሁሉ ለአብይ አህመድ ከለማ መገርሳ በላይ ምን ውለታ ሊውሉ ይችላሉ? አሁን ያሉት የአገዛዙ ሹማምንት በሙሉ ተደምረው የሚሰሩት ስራ ለአብይ ያለው ዋጋ ለማ መገርሳ ካደረጉላቸው ይበልጣልን? ለመሆኑ ለለማ ያልሆኑት አብይ ለጊዲዮን ጢሞቴዎስ ወይም ለአገኘሁ ተሻገር፣ ለተመስገን ጥሩነህ ወይም ለሽመልስ አብዲሳ ሊሆኑ ይችላሉ ወይ? ለማን የሚያሳድዱት አብይ ለዳንኤል ክብረት የሚመለሱበት ምክንያት አላቸው ወይ? እንደ ለማ ወንበር ከመልቀቅና ለዳንኤል ክብረት ከማለቅለቅ የትኛው ከባድ ነገር ነው? ለማ ላይ የጨከኑ ለማን ለመያዝ ኢታማዦር ሹሙንም ፖሊስ ኮሚሽነሩንም ያሰማሩት አብይ ነገስ ለኔ ይመልሳሉ ወይ ብሎ የሚጠይቅ የብልጽግና ሰው እንዴት ጠፋ? እነዚህ መሰረታዊ ጥያቄዎች ናቸው። ለመሆኑ ለማና አብይ እዚህ ያደረሳቸው ምክንያት ምንድነው? ለማ መገርሳን ለቁም እስር ያደረጋቸው ጀነራል የትኛው ነው? ጀነራሉ እሳቸውን ከማሰሩ በፊት ጠቅላይ ሚኒስትር አብይ አህመድ በአንድ ማለዳ ተነስተው በአቶ ለማ መገርሳ ቤት የተገኙትና በመኪና አሳፍረው የወሰዳቸው ለምንና ወዴት ነበር? ከኢትዮጵያ ከመውጣታቸው በፊት የነበረው የእስር ክራሞታቸውስ እንዴት ያለ ነበር? የሚሉትንና እስከዛሬ ያልተሰሙትን መረጃዎች ለመጀመሪያ ጊዜ ዛሬ በዝርዝር እናቅርባቸው። አቶ ለማ መገርሳ እኔና አብይ ፍቅር እስከ መቃብር ነው ቢሉም አብይ ግን አንተ ወደ መቃብር ትሄዳለህ እንጂ እኔ ንጉሱማ አልሞትም ያሉ ይመስላሉ። ለዚያም ነው አቶ ለማ መገርሳ ሚያዝያ 2011 ዓ.ም በመኖሪያ ቤታቸው የተፈጸመውን በማስታወስ ይገለይ ነበር ሲሉ የሚናገሩት። ነገሩን በዝርዝር ለመመልከት በዚያች ዕለት የሆነውን እናስታውስ። በዚያ ሰሞን ቲም ለማ እየተባለ ይነገርለት የነበረው የኦሮማራ የጥፋት ስብስብን እንደሚመሩት ይነገርላቸው የነበሩት አቶ ለማ መገርሳ ሚያዝያ 9 ለሚያዝያ 10 ሌሊት ከኦሮሚያ ክልል ፕሬዝዳንትነት ተነስተው በምትካቸው ሽመልስ አብዲሳን መሾማቸው ተሰማ። ለማም በውሳኔው አዝነው ጤናቸው ታውቆ አደሩ። በማግስቱ ማለዳም ታምሜያለሁ ብለው ተኙ። ሁለት ስብሰባዎች ግን በአዲስ አበባና በአዳማ እየተካሄዱ ናቸው። የአዳማው ስብሰባ የጨፌው ሲሆን
አቶ ሽመልስ አብዲሳን አስምሎ በለማ ይተካል። የአዲስ አበባው ስብሰባ ደግሞ የፓርላማው ነው። ፓርላማው ከያዛቸው አጀንዳዎች መካከል ለማ መገርሳን የመከላከያ ሚኒስትር አድርጎ መሾም የሚለው አንዱ ነው። ይህንንም የመደመር ምዕመናን ገና ከማለዳው የኦሮማራ የፌስቡክ መንጋ አስቀድሞ አሰራጭቶታል። ይህ ሆኖ ለማ መገርሳ ታምሜያለሁ ብሎ ወደ ፓርላማ እንደማይሄዱ ሲታወቅ በዚህ ጊዜ ነበር ጠቅላይ ሚኒስትሩ መኪናቸውን አስነስተው ቦሌ ማተሚያ ቤት ፊት ለፊት ከፓርላማ አባላት አፓርታማ ጀርባ ወደሚገኘው የአቶ ለማ መገርሳ መኖሪያ ቤት ሲነዱት። በዚያ ሲደርሱም ለማ ተኝተዋል። አብይ ግን አይናቸው በቁጣ ፈጥጧል። ፊታቸው ማዲያታቸው እስኪታይ ድረስ ብስጭታቸው መደበቅ አልቻለም። ሆኖም አፋቸው በልስላሴው ይናገራል። ፓርላማው እኮ አፉን ከፍቶ እየጠበቀ ነው። ተነስና ቅበረኝ፣ አንተ ካልተገኘህና ቃለ መሐላ ካልፈጸምክ ችግር ውስጥ መውደቃችን ነው እያሉ የለማን ልብስና ጫማ ከቁም ሳጥን ማውጣታቸውን ጀመሩ። በቤት ውስጥ የነበሩት የለማ መገርሳ ረዳቶችና ጠባቂዎች ግራ እስኪጋቡ ድረስም ጠቅላይ ሚኒስትሩ ሙሉ ሱፍና ጫማ ከቁም ሳጥን አውጥተው ለብሰህ ተነስ በማለት የተማጽኖ በጥቂቱም ደግሞ የቁጣ ቃና ያለው ቃል አወጡም። ያለ ፍቃዳቸውና ምክራቸው ሳይጠየቅ ከኦሮሚያ ክልል መነሳታቸው ያበሳጫቸው ለማ የጠቅላይ ሚኒስትሩ ሁኔታ ሲመለከቱ አሞኛል የሚለውን ሰበባቸው ሊገፉበት አልወደዱም። አብይ ያቀረቡላቸውን ልብስ ለብሰው በጠቅላይ ሚኒስትሩ ሾፌርነት በሚሽከረከረው መኪና ፓርላማ ድረስ ሄደው የመከላከያ ሚኒስትር ለመሆን ታምኜ እሰራለሁ ሲሉ ቃለ መሐላ ፈጸሙ። አቶ ለማ በዚያች ሚያዝያ 10 2011 ዓ.ም ከፍላጎታቸው ውጭ የፈጸሙትን ድርጊት ሲያስታውሱ በዚያን ዕለት ምንም ባላደርግ ወዲያውኑ ይገለኝ ነበር ሲሉ ለቅርብ ወዳጆቻቸው ይናገራሉ። ዳር 21 2011 እኔና አብይን ሞት ነው የሚለየን ሲሉ የነበሩት ለማ ባቆሮስኩ እጄን ተነከስኩ ይሉትን ብሂል በሚያስታውስ መልኩ ከመሞት መሰንበት ብለው በፍርሃትና በግዳጅ ተወስደው ቃለ መሐላ ፈጸሙና ሚኒስትር ሆኑ። ሆኖም በዚያ መስሪያ ቤት ውስጥ የረባ ስራ የሚሰሩ ሆነው አልተገኙም። ይልቁንም በእሳቸው ከኦሮሚያ ክልል መነሳት የተበሳጩ የኦሮሚያ ፖለቲከኞቹን በቤታቸው በቢሮአቸው ማናገር የቁዘማ ጊዜያቸውን መግፋት ቀጠሉ። ከጠቅላይ ሚኒስትሩ ጋር በካቢኔ ስብሰባ ካልሆነ በቀር የሚገናኙበት አጋጣሚ እየጠፋ ሄደ። ቤተመንግስት ያስገባቸው ሰው ቤተመንግስቱን ዘጉባቸው። ለማ በገዛ ዳቦዬ ልቡን አጣሁት ብለው በመከላከያ ሚኒስትሩ ውስጥ በሚያሳልፉበት በዚያ ሰሞን ከጠቅላይ ሚኒስትሩ ጋር ጸብ ውስጥ መሆናቸው ግን ይዘገብ ነበር። ሆኖ በኦህዴድ ካድሬዎች ዘንድ በአብይ የተሻለ ክብር አላቸው የሚባልላቸው ለማን ስልጣን ሰጠው ለጠቅላይ ሚኒስትር ያበቋቸውን ለማን አብይ በድሏቸው የሚለው ዜና ኪሳራ እንዳለው ያስተዋሉት ጠቅላይ ሚኒስትሩ አንድ ድራማ ሰሩ። በመሃላችን ጸብ የለም፣ አሁን ፍቅር በፍቅር ነን ለማለት ኖቤል ስለተሸለሙ እኛም እንሸልመውስ ብሎ ሰላም ሚኒስትር ባዘጋጀላቸው ድግስ ላይ የተጠለቀላቸውን ወርቅ ለለማ እንዲሸልመው ፍቀዱልኝ በማለት ሸዋዚንገርን የሚያስነቅ የትወና ብቃት ድራማውን ሰሩ። ይሄኛው ትዕይንት የቀረበው ደግሞ ጥቅምት 10 2012 ነበር። ከዚህ ሁሉ ጥረትና ድካም በኋላ ዛሬ በኦሮሚያ ክልል መጠነ ሰፊ አፈናና እስር የተከናወነ ነው። በዚህም የቀድሞ የክልሉ ፕሬዝዳንት አቶ ለማ ቤተሰቦች የሰሞኑ የአብይ አገዛዝ የጅምላ እስር ሰለባዎች መሆናቸው ተሰምተዋል። የኦሮሞ ነጻነት ሰራዊት ኦላ ዘመቻ ሺህ ግንባር በሚል የከፈተውን አዲስ ዙር ጥቃት ተከትሎ በተለይም በወለጋ በሁሉም ቀጠናዎች የጀመረው ጥቃት ያሰጋው የአብይ አህመድ አገዛዝ በርካታ ሰዎችን በጅምላ አፍኖ በማሰር ላይ መሆኑን እየወጣ ያለው መረጃ ያመለክታል። የቀድሞ የኦሮሚያ ክልል ፕሬዝዳንት የአቶ ለማ መገርሳ ቤተሰቦች ላይ ያነጣጠረ እስርና አፈሳ የተፈጸመ መሆኑን የገለጸው ፖለቲከኛ ጀዋር መሐመድ የአቶ ለማ መገርሳ ወንድም አቶ ደረጀ መገርሳም ታፍነው ከተወሰዱበት መካከል እንደሚገኙበት የማህበራዊ ሚዲያ መድረኩ ባሰራጨው መረጃ አስታውቋል። አቶ ለማ መገርሳ በአሁኑ ጊዜ በይፋ የሚታወቅ ፖለቲካዊ ተሳትፎ የሌላቸው ቢሆንም አብይ አህመድ ዝምታቸው ሳይቀር እንደሚያስፈራውና በኦሮሚያ ክልል የብልጽግና ስርዓት ተቀባይነት እንዳያገኝ አቶ ለማ መገርሳ ውስጥ ለውስጥ በኔትወርክ ይሰራሉ የሚል ክስ እንደሚያቀርብ ነው የተሰማው። አቶ ለማ መገርሳ በአንድ ዓለም አቀፍ ድርጅት ውስጥ የሚሰሩ ሲሆን ላለፉት 4 ዓመታት ከሀገር ውጭ ኑሯቸውን ማድረጋቸውም ይነገራል። ፖለቲካው መድረክ ላይ የማይታዩት በየትኛውም ጉዳይ ላይ አስተያየት የማይሰጡ መሆናቸውን የሚገልጹት ለጉዳዩ ቅርበት ያላቸው ወገኖች አብይ አህመድ ከየትኛውም ተቀናቃኙ በላይ የሚፈራው የአቶ ለማ መገርሳን እንቅስቃሴን እንደሆነ ነው። ፖለቲከኛ ጀዋር መሐመድ የአቶ ለማ ቤተሰቦች የታሰሩ ያሉት በአብይ አህመድ በኩል አቶ ለማ ወደ ፖለቲካው ይመለሳሉ የሚለው ጭምጭምታ እየተጠናከረ መምጣቱን ተከትሎ መሆኑን ይገልጻሉ። አቶ ለማን ዳግም ወደ ፖለቲካው እንዳይመለሱና በወጡበት እንዲቀሩ ለማድረግ ስልጣንና ጉልበቱ የፈቀደለትን ያህል እየሞከረ ያለው አብይ አህመድ ቤተሰቦቻቸውን በማሰር አቶ ለማን ለማስፈራራትና ፖለቲካው ርቀው እንዲሰሩ ለማድረግ እንደሆነም ጀዋር መሐመድ ባሰራጨው መረጃ ላይ አመልክቷል። አብይ አህመድ በኦሮሚያ ክልል ያለ ተቀናቃኙ ብቻውን ምርጫው አንርጎ አሸነፍኩ ያለበትን ያለፈውን ምርጫ አሁንም ለመድገም በተዘጋጀበት በዚህን ወቅት የአቶ ለማ መገርሳ ወደ ፖለቲካው የመመለሳቸው ዜና ከፍተኛ ስጋት እንደሆነበት የሚገልጹት ለጉዳዩ ቅርበት ያላቸው ወገኖች የኦሮሚያ ብልጽግናን የሚበትን ኃይል ተቀናጅቶ እየመጣብኝ ነው በሚል በማንኛውም መንገድ ስጋቱን የሚያስቀር እርምጃ ለመውሰድ አብይ አህመድ መዘጋጀቱ ይነገራል። የሰሞኑ የኦሮሚያ ክልል የተስፋፋው መንግስታዊ ሽብርም የዚሁ አካል እንደሆነም ተገልጿል። አቶ ለማ መገርሳ በቤተሰቦቻቸው መታሰር ጉዳይም ሆነ በመጪው የፖለቲካ ተሳትፏቸው ዙሪያ እስካሁን የሰጡት ምላሽም ሆነ አስተያየት የለም።